ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮው አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁን ቆዩ። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝት በሳዑዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸውን መዳረሻ ከነበራቸው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂም ፊታቸውን ወደ ሌሎች ሀገራት አዞረዋል። የፕሬዝዳንት ኢሳያስ የሳዑዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳዑዲ አረቢያም በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራትም ይችላል። በአውሮፓውያኑ በ2018 በኢሳያስና በአብይ መካከል በሳዑዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አቡ ሐሺም ግምታቸውን አስቀምጠዋል። ከፕሬዝዳንት ኢሳያስ ጉብኝት ጋር በሳዑዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረሙ ግንኙነት የሚያንሰራራበት እድል የሚኖር ከሆነም ሊመለከቱ ይችላሉ ነው ያሉት። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላም ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅተዋል። በተለይ ጠቅላይ ሚኒስትሩም የኢትዮጵያ የባህር በር የማግኘት ጥያቄን አጣብቀው ማንሳታቸውን በኤርትራ በኩል ስጋት ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥረዋል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋርም ትብብራቸውን እያጠናከሩ ያሉት ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፈው ጥቂት ወራት ከየመን ውጪ ባሉት ዋነኛው የቀይ ባህር ተጎራባች አገራት ያደረጓቸውንና እያደረጉ ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እያጠናከረ መምጣት ምክንያትም ነው ያሉት የአፍሪካ ቀንድ ተንታኙ ይህ ሁኔታን ለቀጠናው አስጊ ሁኔታን በመፍጠር ለማነጋገር ሊሆንም ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈይድ ይችላል የሚል የጦርነት ስጋትም ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫም በዚህ ዓመት እየተጠናከረ መጥቷል። እምብዛም በተደጋጋሚ ጉብኝት ከኤርትራ በመምጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂም ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያም ባሉት ሀገራት ውስጥም አድርጓል። እነዚህ ሀገራት ግብጽ፣ ሱዳንና ሳዑዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያን በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው ነው የተባለው። እንዲሁም አገሪቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክም አባላት ናቸው። በአገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱም ሁለቱም ፕሬዝዳንት ኢሳያስ አፈወርቂ ጉብኝትም በተቀባይ ሀገራት መሪዎች ግብዣ እንደሆነም ነው የተባለው። በጉብኝቶቹ ከሀገራት መሪዎች ከፍተኛ ባለስልጣን ጋር ውይይቶች ማድረጋቸውን በጥቅል ከመግለጽ ውጭም ዝርዝር ሁኔታዎችም አይገልጹም። ፕሬዝዳንት ኢሳያስ አፈወርቂን በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳዑዲ አረቢያ ነው። በሀገሪቱ ንጉስ ሰልማን ቢን አብዱልአዚዝም አል ሳኢድ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንቱ የሥራ ጉብኝት በሁለት ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑት በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይትም እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካን ሀያሉ የሳዑዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑት መሐመድ ቢን ሰልማንና ከፍተኛ የሀገሪቱ ባለስልጣናትን በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳዑዲ አረቢያ ኢትዮጵያን ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግም ኤርትራ ጥያቄ ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛም እየሰራች ካለችው ሳዑዲም በበኩሏም በአፍሪካና በቀይ ባህር ላይ ያላትን ምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላትም ይናገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለት ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተም ውይይትና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋራ በተያያዘም ከተነሳው
ውዝግብ ውስጥ ሳውዲ አረቢያም ልትገባ ትችላለች። ፕሬዝዳንት ኢሳያስ በህዳር 20 2018 ዓ.ም ለጉብኝት ያቀኑት 3 ዓመት ሊሞላው በተቃረበ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር። ግብዣውን መጣ የተባለም ከሱዳን ጦር ኃይሎች አዛዥ ጀነራል አብዱልፈታህ አልቡርሃን በጀነራል ሙሐመድ ደጋሎም ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉ ጀነራል አልቡርሃን ኢሳያስን የተቀበሉት ጥቃት ሽሽት መቀመጫቸውን ባደረጓት የወደብ ከተማ ፓርት ሱዳን ውስጥም ነበር። ጀነራል በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን የሚቃወሙ ሲሆን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬትሶች ጋርም ኢትዮጵያ ባላት ወዳጅነት ምክንያት ደስተኛም አይደለችም። ከሱዳን መሪዎች ጋር የቆየው ወዳጅነት ያላት ኤርትራም ለጦር ሰራዊቱ ግልጽ ድጋፍም አላት። በጥቅምት ወር ላይ የተደረገው የፕሬዝዳንት ኢሳያስ ጉብኝት የጀነራል አልቡርሃንን ኃይሎችን ወሳኝ በሆነው የምዕራብ ሱዳን ግንባር አልፋሽር ውስጥም ሽንፈት በገጠማቸው ወቅትም ነበር። ፕሬዝዳንት ኢሳያስና ልኡካቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ ተመታችው ፖርቶ ሱዳን ያቀኑት በመኪናም ተጉዘው ነበር። በዚህም ጉብኝት ወቅት በሁለት ወገኖች በኩል የጋራ ጉዳዮች ላይ የምክክር መድረኩ ከመነገሩ ውጭ ዝርዝር መረጃም አልወጣም። ነገር ግን በተለያዩ የሱዳን አካባቢዎች ኃይሉን እያጠናከረና ይዙታን እያስፋፋ ያለው የሐምዳሎ ደጋሎ ፈጥኖ ደራሽ ኃይል ግስጋሴ ዋነኛው አጀንዳ እንደነበረም የሚታመን ሲሆን ሌሎች የቀጠናዊ ጉዳዮችም በአጀንዳቸው ውስጥ መኖራቸውን አይቀሬ ነው። ከግብጽ፣ ከኤርትራ፣ ከሱዳንና ከሳውዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤሚሬቶች ይደግፋሉ የሚባለው ፈጥኖ ደራሽ ኃይል በአገሪቱ በስጋት የሚታይም ነው። ኤሚሬትስ በሱዳን ጦርነት ውስጥ ሚና እንደሌላትም ከማስተባበል በተጨማሪም ለመሸማገልም ትሞክራለች። ፕሬዝዳንት ኢሳያስ አፈወርቂም ኤርትራን ከኢትዮጵያ ጋር ያለውን ግንኙነት ከተበላሸ በኋላም በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋርም ከምትወዛገበው ግብጽ ጋርም ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪም ፕሬዝዳንት አልሲሲን ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብርን መመስረታቸው ይታወሳል። በዚህ ሁለት ወርም ፕሬዝዳንት ኢሳያስ ረዘም ያለ ቀናት የቆየው ጉብኝት በግብጽ ውስጥም አድርጓል። ጥቅምት 21 2018 ዓ.ም የተጀመረው ጉብኝት ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትራቸውንም አስከትለው ነበር የተጓዙት። በፕሬዝዳንት አልሲሲም ግብዣ የተካሄደው ነው በተባለው በዚህ ጉብኝት ላይ ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪም ኢሳያስ በግዙፉ የግብጽ ብሔራዊ ሙዚየም ምረቃ ላይ ታድመው ነበር። በጉብኝት ማብቂያ ላይ ከፕሬዝዳንት አልሲሲም ጽሕፈት ቤት የወጣ መግለጫ ደግሞ በሁለት ፕሬዝዳንቶች ውይይት ወቅትም ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄም እያነሳች እንዳለችው ኢትዮጵያ የተላለፈ መልእክትም ነበር።